አደይ ቀጣይ ክፍል። እንደምን ቆያችሁ ቤተሰብ? ሸማግሌ ለመቀበል አደይ ወደ ክፍለ ሀገር ጉዞ አድርጋለች። አባትየውም በደስታና በፈገግታ ተቀብሏታል። ነገር ግን ለአደይ የተደገሰላት ድግስ ሌላ ነው። እሷ የጠበቀችው ዴቭ ሸማግሌ እንደሚልክ ነው። ነገር ግን አባትየዋ በጣም ኃይለኛና ተንኮለኛ ሰው ነው። ለዴቭ እሺ ያለ ያስመስሎ ለሌላ ሰው ልድራት ነው። የአደይ አጎትና የአደይ አባት ለብቻቸው ይመካከራሉ እና አለልኝ እንኳን ምንም የሚያውቁት ነገር የለም። ጫኔም እንደዛው። በጣም ይገርማል። አደይ ግን ነቄ ከሆነች ወደ ቦታዋ ወደ ነለሊ መመለስ አለባት። ምክንያቱም እኔ ቤት መሆን አለብሽ፣ እናትሽ ጋር እንዳትሆኚ እያላት ይገኛል። የአደይ እናት በፍጹም ዴቪን አታገቢም ብላታለች። ምክንያቷ ምን ይሆን? ልቧ ተጠራጥሮ ነው ወይስ ብርሃን ወድጃለሁ ስላለች ይሁን ዴቪን? ብቻ የአደይ ህይወት አሁንም የሚገርም ነው። ዴቭ ይሄንን ጉዱን አያውቅም። የዴቭ ሸማግሌዎች ሲመጡ የአደይ አባት ለሌላ ሰው ለመዳር አስበዋል። አደይ ዴቭ ሸማግሌ የላከ መስሏት በእሽታና በደስታ ትቀበላለች። እነሱም ሸውዶ ሊድሯት። የሚገርም ነው በጣም። ምናልባት አለልኝ የሆነ ወሬ ነገር ሰምቶ ሄዶ ይነግራታል ብዬ አስባለሁ። ጥርጣሬ ነገር ከተሰማ አደይ በቶሎ ወደ መጣችበት መመለስ ይጠበቅባታል። ምክንያቱም በፊትም ሸሽታ ነው የወጣችው። አሁን እንደገና ከከተማ ሄዳ የማትፈልገውና ድሮ ጣልታ የቆየችውን ማግባት ማለት ለአደይ ከሞትም ሞት በላይ ነው። ስለዚህ አለልኝ እንደምንም ቢደርስበት ለአደይ እናት ያሳውቃታል ብዬ አስባለሁ። ለሊ የባቡሬ እናት ተይዛለች በለሊ ፋንታ። ለሊ ታማሚ ናት። እንደዛም ሆነ ግን የባቡሬ እናት ተይዛ በእኔ ምክንያት እንድትሰቃይ አልፈቅድም። እኔ ራሴ ለአክስቴ እጄን እሰጣለሁ፣ እኔው ዋጋ ከፍላለሁ። ስለዚህ ምን በወጣትና የባቡሬ እናት ትሰቃያለች በማለት ቀጠሮዋንም ትታ ወደነ ባቡሬ እናት እየገሰገሰች ትገኛለች። ዶክተሯ ቢመክራትም ለሊ አልሰማችም። ባቡሬም እባክሽን አታድርጊ፣ እናቴ ምንም አያደርጋትም፣ አንቺ ሕክምናሽን ተከታተይ፣ ታመሻል እያለ እለምናታል። ያኛውም ባቡሬን እየደወለ አጣድፎታል። እናትን እንደዛ ያደርጋታለሁ እያለ በጣም ጨካኝ ሰው ነው። እናት ላይ እንደዛ አይጨክንም። ንግግሩ ትንሽ ያስከፋል። ምንም ቢሆን እናት አይደለች? ትንሽ ያስከፋል እንደኔ። ለማንኛውም ለሊ ባቡሬን እምቢ ብላ እየሄደች እያለ መንገድ ላይ ወርቃለች። ልጁም እየተከታተላት ነበር። እሷ ወድቃ ደንግጦ ጠጋ ብሎ ቼክ እያደረጋት ነበር። ለሊም ምን ሆና እንደወደቀች ግራ ገብቶታል። ምናልባት ባቡሬ ተከታትሏት ከሆነ ልጁን ያገኘዋል ብዬ አስባለሁ። የቤዛ ወንድም ተይዞ እነ ቅምጥል ቤት ይገኛል። ምክንያቱም ችግሩ ምን እንደሆነ ስለሚያውቅ። ዳይመንድና ኪንጎ እንዲሁም ቅምጥል እሱን እየጠየቁት ይገኛል። እሱ ግን ምንም ለማናገር ፈቃደኛ አይደለም። ቤዛም በሚገባ ታውቃለች። ብር ነው የሚፈልጉት። የለሊ ቤት ደግሞ ለሊን
ከጨረሰቻት በኋላ ቤቷን፣ ንብረቷን፣ የቤተሰቦቿን ንብረት ለራሷ ለማድረግ ነው። ምስኪን ለሊ ስታሳዝን። እዚህ ጋር ታማሚ ናት፣ እዛ ጋር አክስቷ ታሰቃያታለች። በጣም አታሳዝንም? ታሳዝናለች። የለሊ መጨረሻው ምን ይሁን? ባቡሬ ካጠግባ እስካለ ድረስ ትድናለች ከበሽታውን ብዬ አስባለሁ። የባቡሬ እናትም እንደምንም እንደሚያስለቅቋት እርግጠኛ ነኝ። ቤዛ ግን እስከ መቼ ይሁን ዶክተሩ ጋር እንደዚህ ተንኮል እየሰራች የምትቆየው? ዶክተርዮ ቢነቃባት ይሻላል። ሩታ ዶክተርዬ አይኗ ውስጥ ሳይገባ አይቀርም። ምክንያቱም እሷም እራሷ ስታ በመውደቅ ሐኪም ቤት ድረስ ሄዳለች። ይሄንን ያደረገችው የት እንዳለ ቦታውን ለማወቅ ይመስላል። ውድ ተመልካቾቼ ቪዲዮን ከወደዳችሁ ላይክ አድርጉ። የአደይን ድራማ ተከታተሉ። መልካም ቆይታ